ኢየሱስ ክርስቶስ በመስቀሉ ላይ የሰራው ስራ በቂ አይደለም። ሰላም እንዴት ናችሁ? ወደ ተወደዳችሁ የአባቴ ብሩካን ዛሬ የእግዚአብሔርን ቃል እያነበብኩ በጣም በልቤ ውስጥ የከበደኝ አንድ መልእክት ላጋራችሁ። በዚህ ዓለም ላይ ካሉ አስተምሮት አንዱ ሰው በጸጋ ብቻ አይደለም የሚድነው በስራም ጭምር ነው ብሎ የሚያስተምሩ ሰዎች አሉ። ሰው የሚድነው በጸጋ ብቻ አይደለም በመልካም ስራ ነው፣ በራሱ ድካም ነው፣ በራሱ ጥረት ነው ብሎ የሚያስተምሩ ሰዎች አሉ። መጽሐፍ ቅዱስ ግን በስራ ድናለሁ ብሎ አንድ ሰው የሚያስብ ከሆነ በራስ ጥረት በራስ መልካምነት ድናለሁ ብሎ የሚያስብ ማለት የእግዚአብሔር ጸጋ በቂ አይደለም ወይም ደግሞ በኢየሱስ ክርስቶስ የተከፈለልኝ ስራ ያ ኢየሱስ ክርስቶስ በመስቀሉ ላይ የሰራው ስራ በቂ አይደለም፣ እርሱ ብቻ በቂ አይደለም፣ የኔም ጥረት ያስፈልጋል። ለመዳን የኔም ጥረት የኔ መልካምነት ያስፈልጋል። ምክንያቱም ክርስቶስ የኔን ስራ ወይም ደግሞ የኃጢአታችንን ዕዳ ሙሉ በሙሉ አልከፈለም። ስለዚህ 50% ክርስቶስ ከፍሎ 50%ን ደግሞ እኔ ነኝ የሚከፍለው ብሎ እንደማለት ነው። ይሄ ማለት ደግሞ የእግዚአብሔርን ጸጋ እንደመጣል ነው። ሐዋርያ ጳውሎስ በገላትያ ምዕራፍ 2 ቁጥር 21 ላይ ሲናገር እንደዚህ ይላል፣ የእግዚአብሔርን ጸጋ አልጥልም፣ ጽድቅስ በሕጉ በኩል የሚገኝ ከሆነ እንኪያስ በክርስቶስ በከንቱ ሞት ይላል። አያችሁ፣ በሕግ በኩል እድናለሁ፣ በስራ እድናለሁ፣ በመልካምነት እድናለሁ ማለት ክርስቶስ የሞተልን ያንን ሞት ከንቱ እንደማድረግ ነው። ስለዚህ የክርስቶስን ሞት ደግሞ ከንቱ ማድረግ ማለት የተገለጠውን እግዚአብሔርን ጸጋ እንደማቃለል ነው። ለዛ ነው ሐዋርያ ጳውሎስ ክርስቶስ የከፈለውን መስዋዕቱን ደግሞ ከንቱ እንደማድረግ ነው። በሌላ ስፍራ ደግሞ በገላትያ ምዕራፍ 5:4 ላይ ሲናገር እንደዚህ ይላል፣ በሕግ ልትጸድቁ የምትፈልጉ ክርስቶስ ተለይታችሁ ከጸጋ ወድቋችኋልና። አይ ሰው በሕግ ለመጽደቅ በመልካም ስራ ለመጽደቅ መሞከር ማለት ከክርስቶስ ተለይቶ ከእግዚአብሔር ጸጋ ወድቋልና። ከእግዚአብሔር ጸጋ መጉደል ብቻ ሳይሆን መውደቅም ጭምር ነው። ሰው ከክርስቶስ ከተለየ ከእግዚአብሔር ጸጋ ደግሞ ከወደቀ መዳን አይችልም። ለዛ ነው ወዳጆች መዳን በጸጋ ብቻ ነው። በእኛ ስራ፣ በእኛ ጥረት፣ በእኛ መልካምነት፣ በእኛ ትጋት፣ በእኛ ልፋትና ድካም የላብ ውጤት ሳይሆን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በሰራ ያንን ስራ የኔ ነው የኛ ነው የተከፈለልን ዋጋ የኔ ነው ብለን አምነን ስንቀበል የምንቀበለው ህይወት ነው። ስለዚህ መዳን በጸጋ ብቻ ነው። በሌላ ስፍራ ሐዋርያ ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክት ላይ ኤፌሶን መልእክት ምዕራፍ 2 ቁጥር 8 ላይ ሲናገር እንደዚህ ይላል፣ ጸጋ በእምነት አድናችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። ጸጋው በእምነት አድናችኋል። መዳናችሁ በስራ አይደለም፣ መጽደቃችሁ በድካማችሁ በልፋታችሁ አይደለም፣ የእግዚአብሔር ጸጋ አድኗችኋል ይላል። ስለዚህ ማንም በእግዚአብሔር ፊት የሚመካበትን ነገር የለም። ምክንያቱም ከስራችን ይሆን አይደለም፣ ጊፍት ነው። የእግዚአብሔር ጸጋ ጊፍት ነው። መዳን ጊፍት ነው። እኛ የዘላለም ህይወት የእግዚአብሔር ጊፍት ነው። ይህም ደግሞ በክርስቶስ ኢየሱስ በሰራው ስራ ያገኘነው ህይወት ነው። በአንዱ በአዳም በኩል ሞት ወደ ዓለም እንደመጣ በአንዱ በክርስቶስ በኩል ደግሞ ህይወት ሆኖልናል። ወዳጆች የዘላለም ህይወት መዳን፣ ጽድቅ የእግዚአብሔር የነጻ ስጦታ ነው። በኢየሱስ ክርስቶስ በማመን እግዚአብሔር በላከው በአንድያ ልጁ በማመን የምንቀበለው ነው። ይህ ሳይገባን ቀርቶ ነገር ግን በስራም ለመዳን በምናረግበት ጥረት እግዚአብሔር ጸጋ እንወድቃለን፣ ከክርስቶስ እንለያለን። ያን ክርስቶስ የሞተውን ሞት ክርስቶስ የከፈለን ዋጋ ደግሞ ከንቱ እናደርጋለን። ይህን እግዚአብሔርን ክርስቶስ የከፈለውን ስራ ደግሞ ከንቱ የሚያደርግ የሚያቃልል ደግሞ የሚብስ ፍርድ እንደሚገባ መጽሐፍ ቅዱስ በዕብራውያን መልእክት ምዕራፍ 10 ቁጥር 29 ላይ ይናገራል። ሳናውቅ በመልካም ስራ ነው የምንድነው፣ ለመዳን የኛ ጥረት ያስፈልጋል፣ በስራ ነው የምንድነው ብለን ስናስብ ከእግዚአብሔር ጸጋ እየወደቅን ያን ክርስቶስ የሞተውን ሞትን ደግሞ ከንቱ እያደረግን ነው። ከእግዚአብሔር ጸጋ ተለይተን እየወደቅን ነው። ስለዚህ ወዳጆች መዳን የሚገኘው የዘላለም ህይወት የሚገኘው እግዚአብሔር በላከው በአንድያ ልጁ በኢየሱስ ክርስቶስ በማመን ነው። ስለዚህ መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ ጌታ እንደሆነ በልቡ አምኖ እግዚአብሔርን ደግሞ ከሙታን መካከል እንዳስነሳ በአፉ የሚመሰክር እሱ ይጸድቃል ይድናል እንደሚል መዳን የሚገኘው በልብ ማመንና በአፍ ደግሞ ያንን እምነትን ደግሞ ጸድቄያለሁ፣ ድኛለሁ፣ በክርስቶስ አዲስ ፍጥረት ሆኛለሁ ብለን በማመን ነው። ስለዚህ ወዳጆች በስራ ነው የምንድነው፣ በእኛ ጥረት ነው፣ በእኛ መልካምነት ነው ብለን ክርስቶስ የከፈለውን ስራ እንዳናቃልል፣ የእግዚአብሔርን ጸጋ እንዳናቃልል፣ እግዚአብሔር በክርስቶስ የከፈለውን ዋጋ ደግሞ እንዳናቃልል
እግዚአብሔር ተለይተን ከእግዚአብሔር ጸጋ ወድቀን ደግሞ እንዳንገኝ ሁላችን ወደዚህ ጸጋ ወደ ሞተልን ሰዎችን ሁሉ ሊያድን እግዚአብሔር ጸጋ ተገልጧል እንደምን ወደ ተገለጠ ጸጋ ሊያድነን ነፃ ሊያወጣን ሊፈታ ሊያንጸን ሊቀድሰንም ደግሞ ሊያጸድቅን የተገለጠ እግዚአብሔር ጸጋ አለ። ይህም ጸጋ ደግሞ ኢየሱስ ክርስቶስን ወዳችኋል። በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት አለ። ተባረኩ። የጌታ ኢየሱስ ክርስቶስ ሰላምና ጸጋ ከሁላችሁም ጋር አሜን።